እንዳለብህ፣ ለምን ስኬታማ መሆን እንዳለብህ፣ ለምን መቀጠል እንዳለብህ፣ ለምን ማቋረጥ እንደሌለብህ አዲስ እልህ ያስፈልጋል። የሆነ እሳት ልብህ ላይ እሳት መፍጠር አለብህ። ያቺ እሳት መጥፋት የለባትም በምንም ተአምር ነው የምላችሁ። የእልህ እሳት አለች። አንዳንድ ሰው እልሁ በትዳሩ ውስጥ ነው፣ እልሁ ከቤተሰቡ ጋር ነው። እልሃችሁ ከሰው ጋር አይሁን በምንም ተአምር። እልሃችሁ ከራሳችሁ ጋር ነው። እልሃችሁ አታሸንፍም የሚለው ማንነታችሁ ማሸነፍ መሆን አለበት። በየቀኑ ስትነሱ ታሪክ መስራት፣ ተደርጎ የማይታወቅ ነገር ማድረግ ከዛ እሳት ተነስታችሁ አንድ ስራ የማትሰሩ ከሆነ ሁሌም ትቀደማላችሁ። you have to want it more than anybody else. you have to want it more than everyone. you have to want that life. በቃ you not want, you have to need it. በቃ like እንደ ትንፋሽ ለአንድ ደቂቃ ለሁለት ደቂቃ ትንፋሽ ብናጣ እንዴት ነው የምንሆነው እኛ? እንዴት ነው በቃ በጣም ትንፋሽ የምንፈልገው? like በቃ እንፈልገዋለን። ስኬታችንም እንደዛው መፈለግ አለብን። ግን የኛ ዋና አድካሚ ማን ነው የሚሆነው? ሰው ነው የሚሆነው። መጀመሪያ ዋነኛው ራሳችን ነን። ለምን? እነዛ ሰዎች ስለምንፈቅድላቸው። ተረዳችሁ? ካጠገባችን ግን በጣም ብዙ ሰዎች አሉ። ጓደኛችን እንዲሆኑ የምንፈልጋቸው ሰዎች ይኖራሉ። እነሱ ሰዎች ሊንቁን ይችላሉ፣ ላያከብሩን ይችላሉ፣ ዝቅ አድርገው ሊያዩን ይችላሉ። ያከብሩኛል ብለን የጠበቅናቸው ሰዎች ዝቅ ሲያደርጉን እናስተውላለን። ከዛ በቃ ውስጣችን በጣም ይደብረናል፣ እናዝናለን። ብዙዎቻችሁ ደግሞ እንደዚህ አይነት ሰው ሲያጋጥማችሁ የሚተርባችሁ ምናምን የሚያወዳድቃችሁ፣ የሚንቃችሁ፣ የትም እንደማትደርሱ በሰውነቱ የሚያሳያችሁ ሰው ሲያጋጥማችሁ የሆነ ተቀብላችሁ ምናምን እምሽክ ብላችሁ ድክም ትላላችሁ። እኔ ግን ተቃራኒው ነኝ። እንደዚህ አይነት ሰው ሲያጋጥመኝ እሳቴ ይጨምራል፣ በጣም ጥንካሬ ይጨምራል፣ ደረቴ ይነፋል፣ ቀጥላለሁ፣ እናገራለሁ፣ ድምፄ ከፍ አደርጋለሁ፣ አዶናይ ነኝ እላለሁ። ልዩነቱ እዚህ ላይ ነው ያለው። ተረዳችሁኝ? እዚህ ላይ ነው ያለው። ሆነ የሚያወድቃችሁ ነገር ሲመጣ ያ ነገር ሊያወድቃችሁ ሳይሆን ሊያጠነክራችሁና ሊያበረታታችሁ ነው የሚገባው። በቃ ላይ የሆነ የጀግንነት ስሜት ልባችሁ ውስጥ ሊያመጣ ይገባል። በየቀኑ እኔ አሁን እዚህ ተጎልተው ቲክቶክ ላይ እኔን እየተረቡ እንከን ለማውጣት ምናምን ለማድረግ የሚሞክሩ በጣም ብዙ ሰዎች አሉ። ለአንድ ዓመት ሙሉ እየለፈለፉ ነበር በእኔ። እኔ ደግሞ ስንት ነገር ሰራለሁ። እነሱ እንደዛ ብለው ተናገሩኝ ብዬ እነሱን ሰምቼ እና ልቤ ውድቅ ቢል አስባችሁታል? አንደኛ ለቤተሰቤ አልሆንም፣ ሁለተኛ የሚገርም ህይወት አይኖረኝም። ላይክ የሚገርም ላይፍ ስታይል። ተረዳችሁኝ? በቃ ቤተሰቦቼ የማይፈልጉት ደረጃ ላይ ሆነው ይቀጥላሉ ማለት ነው። ወንድሞቼ፣ የሩቅ ቤተሰቦቼ የማይፈልጉት ደረጃ ላይ ሆነው ይቀጥላሉ። እሱ ደግሞ አልፈልግም። ስለዚህ በደንብ አድርጌ እሞግታለሁ፣ እነሳለሁ። ቴንክ ዩ ጋይዝ ፎር ዘ ጊፍት። አይ ላቭ ዩ ሶ ማች። ቴንክ ዩ። እና ማንም ሰው እንዳይደክማችሁ እንዳትፈቅዱ። ድካማችሁ ከሰው እንዳይመጣ፣ ከሁሉም በላይ ግን ድካማችሁ ከውስጥ እንዳይመጣ። እውነቴን ነው የምላችሁ። አትፍቀዱለት። እንደ ዘበኛ ጠብቁት። ያ የሚያስጠላ ውሸታም የሆነ ድምፅ በየቀኑ ሞግቱት። እሳት ይነሳልባችሁ ውስጥ፣ እልህ ይኖር። ከዛ የማይጠቅማችሁ ድምፅ ጋር፣ ከሰው ጋር አይደለም። ሰው ምን ያመጣል? ሰው ጎ ሄድ፣ ለፍልፍ፣ ተናገር፣ ተርብ። ወይ ነገ ታየኛለህ ሌላ ሰው ሆኜ፣ የዛኔም እንከን አውጥተህ ለመተረብ ትሞክራለህ። ጎ ዌልካም ቱ ማይ ላይፍ። የውስጣችሁ ጠላታችሁ ግን ውስጣችሁ ላይ እንዳይሆን እሺ። እሱን ላችሁ ፈልጌ ነው። ጥያቄ ያላችሁ መጠየቅ የምትፈልጉ ጥያቄ አለ? ኖ ኮሽንስ? ጥያቄ ካላችሁ እወዳችኋለሁ። ቴንክ ዩ። ጥያቄ ያላችሁ አይመስለኝም። አይ ላቭ ዩ ሶ ማች። አሁን ጂም ልገባ ነው። ቪዲዮዎች ጠብቁ። ዛሬ ታላላቅ ቪዲዮዎች፣ በጣም ትልቅ ቪዲዮዎች አሉ። ጠብቁ። እወዳችኋለሁ። እሺ ባይ